በሺዎች የሚቆጠሩ ሰዎች የሶሻል ሚዲያ አካውንቶቻቸው ማለትም ፌስቡክ፣ ቴሌግራም እና ሌሎችንም ሶሻል ሚዲያዎችን ወይም የባንክ አካውንቶቻቸው በሀከሮች ይነጠቃሉ። ለዚህ ሁሉ ዋናው ምክንያት ጠንካራ ያልሆኑ ፓስወርዶች እና እኛ በምንሰራቸው ትናንሽ ስህተቶች ናቸው። ሰላም ጤና ይስጥልን የሄኖክ ሚዲያ ቤተሰቦች እንደምን አላችሁ? በዛሬው ቪዲዮ በዲጂታል ህይወታችን ላይ የደህንነት ጋሻ የሚሆኑ በተደጋጋሚ የሚነሱ መሰረታዊ ጥያቄዎችንና አስገራሚ መፍትሄዎችን ይዘን ቀርበናል። ቪዲዮውን እስከ መጨረሻው ከተከታተላችሁት አካውንቶቻችሁን ሙሉ በሙሉ ብረት ለበስ የምናደርግበትንና ከእንግዲህ ፓስወርድ የመርሳት ጭንቀትንና ለአንዴና ለመጨረሻ ጊዜ የምናስወግድበትን ሚስጥር ታገኛላችሁ። ለቻናሉ አዲስ ከሆናችሁ አሁኑ ሰብስክራይብ በማድረግ እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ብዙዎቻችን የምንሰራው አንድ ትልቅ ስህተት እኔ እኮ በጣም ከባድ ፓስወርድ ነው ያለኝ፣ ስለዚህ ለሁሉም አካውንት የእሱን ብጠቀም ችግር አለው እንላለን። ችግሩ እዚህ ጋር ነው። እኛ ብዙ ጊዜ ለመዝናኛ ፊልም ለማየት የተመዘገብንበትን አንድ እዚህ ገባ የማይባል ዌብሳይት ሲሰበርብን ሀከሮች የእኛን ኢሜይል እና ፓስዋርድ በቀላሉ ያገኙታል። ከዚህ በኋላ ቀጥታ ሄደው ያንን ፓስዋርድ በእኛ ጂሜይል፣ ሁሉንም ሶሻል ሚዲያዎቻችን ቲክቶክ እና ፌስቡክን ጨምሮ እንዲሁም የተለያዩ የባንክ አካውንቶቻችን ላይ መሞከር ይጀምራሉ። ይህ በሳይበር ዓለም ክሬዲንሻል ስተፊንግ ይባላል። ስለዚህ ለአንድ አካውንት የተጠቀምንበትን ፓስወርድ ለሌላ አካውንት በፍጹም መጠቀም የለብንም። ስለ ፓስወርድ የድሮ ምክር የነበረው ቁጥርን፣ ምልክቶችን፣ ፊደሎችን፣ ካፒታል ሌተርና ስሞል ሌተሮችን በመቀላቀል ተጠቀሙ የሚል ነበር። ነገር ግን አሁን ቴክኖሎጂው ተቀይሯል። የሀከሮች ኮምፒውተሮች ምልክት ያለበትን አጭር ፓስወርድ በጥቂት ሰከንዶች ውስጥ መበተንና ማወቅ ይችላሉ። አሁን በዓለም አቀፍ ደረጃ የሚመከረው የፓስወርድ ርዝማኔ ሌንግዝ ኦፍ ሌተርስ ኤንድ ወርድስ ነው። እርስ በርስ የማይገናኙ 4 ወይም 5 ቃላትን በማያያዝ ረጅም የቃላት ሚስጥርን ወይም ደግሞ ፋስት ፍሬዝ መፍጠር ይኖርብናል። ለምሳሌ ብሉ ጃኬት ኮፊ ራኒንግ የሚለውን ለማስታወስ እጅግ ቀላል ነው። ነገር ግን በሱፐር ኮምፒውተር ለመስበር በቢሊዮን የሚቆጠሩ ዓመታትን ይፈጅበታል። ይህ ማለት ለሀከሮች ምቹ አለማድረጋችን አንደኛው መፍትሄ ነው። ሌላው ደግሞ በየ3 ወሩ ፓስወርድ ቀይሩ የሚለው የድሮ መመሪያ አሁን ላይ አይሰራም። ምክንያቱም በተደጋጋሚ እንድንቀይር ስንገደድ የምንመርጠው ተቀራራቢ እና በቀላሉ የሚገመቱ ነገሮችን ነው። ለምሳሌ ስንጠቀም የነበረው ሰመር 2026 ቢሆን አሁን ላይ ስንገደድ ሰመር ፕላስ 2026 ልናደርግ ነው የምንችለው። ይህ ደግሞ ለጠላፊዎች ሲሳይ ነው። አሁን ያለንበት ዘመናዊ መመሪያ የሚለው ፓስወርዳችንን መቀየር ያለብን መረጃችን እንደተሰረቀ ወይም እንደሾለከ ስንጠረጥር ብቻ ነው። ለእያንዳንዱ አካውንት የተለያየና ረጅም ፓስወርድ ካደረግን እንዴት ነው ሁሉንም የምናስታውሰው? መልሱ ቀላል ነው። ፓስወርድ ማኔጀር በመጠቀም ይህ አፕሊኬሽን ሁሉንም ፓስወርዶቻችንን በሚስጥር ኮድ አጥሮልን በአንድ አስተማማኝ ዲጂታል ሳጥን ውስጥ ይይዝልናል። ለእያንዳንዱ አካውንታችን እጅግ ጠንካራ ፓስወርድን በራሱ ይፈጥራል። ሲገቡም በራሱ ይሞላልናል። ከኛ ማስታወስ የሚጠበቅብን ይህንን ሳጥን የሚከፍተው አንድ ዋና ፓስወርድ ወይም ደግሞ ማስተር ፓስወርድ ብቻ ነው። ብዙ ሰው ለመሆኑ ይህ መተግበሪያ ራሱ ቢሰበርስ ብሎ ይጠይቃል። እነዚህ መተግበሪያዎች ዜሮ ኔሎጅ ኢንክሪፕሽን የተባለ እጅግ የላቀ ቴክኖሎጂ ይጠቀማሉ። ይህ ማለት የእኛን መረጃ በስልካችን ወይም በኮምፒውተራችን ሳይወጣ እዚያው ነው ኢንክሪፕት የሚሆነው። መተግበሪያውን የሰራው ኩባንያ እንኳ የእኛን ዋና ፓስወርድ አያውቅም፣ ማየትም አይችልም። ሰርቨራቸው በሀከሮች ቢመታ እንኳን ጠላፊዎች የሚያገኙት ሊነበብ የማይችለውን የተመሰቃቀለ የኮድ ክምችት ብቻ ነው። እንዲሁም በክሮም በሳፋሪ ወይም ኤጅ ላይ ፓስወርድ ሴቭ ማድረግ ከምንም ከማድረግ የተሻለ ቢሆንም ሙሉ በሙሉ ግን አይመከርም። ምክንያቱም ኮምፒውተሮቻችንን እና ስልካችንን በአካል ለሚያገኝ ሰው መረጃችን በቀላሉ ሊጋለጥ ይችላል። ስለዚህ እንደ ቢትዋርደን ያሉ ለዚሁ ተግባር ብቻ የተሰሩ ነፃና አስተማማኝ አፖችን መጠቀም ብልህነት ነው። አሁን ደግሞ ወደ መጨረሻውና ወደማይደፈረው የደህንነት ሲስተም እንሂድ። ባለ 2 ደረጃ ማረጋገጫ 2FA። ይህ ማለት አንድ ጠላፊ የእኛን ፓስወርድ ተጭበርብሮ ቢያውቅ እንኳን ወደ አካውንታችን ለመግባት ወደ ስልካችን የሚላከውን ልዩ ኮድ ወይም አውተንቲኬተር አፕ የሚመጣውን ቁጥር ካላገኘ በስተቀር በፍጹም ድርሽ ሊል አይችልም። ይህንን መከላከያ በሁሉም ዋና አካውንቶቻችን ላይ ዛሬውኑ ማስተካከል ይኖርብናል።
የወደፊቱ የዲጂታል ዓለም ደግሞ ወደ ፓስኬስ እየተቀየረ ነው። አፕል፣ ጉግል እና ማይክሮሶፍት የመሰረቱት ይህ አዲስ አሰራር ፓስወርድ መጻፍ ሙሉ ለሙሉ ያስቀራል። ልክ ስልካችንን በጣታችን ወይም በፊት አሻራ ፌስ አይዲ እንደምንከፍተው ድረ ገጾችንም ያንኑ ተጠቅመን መክፈት ያስችለናል ማለት ነው። ይህ ከማጭበርበሪያ ድረ ገጾች ፊሽንግ የምንለውን 100% የተጠበቀ አስደናቂ ቴክኖሎጂ ነው። የዛሬው መረጃ ይህን ይመስል ነበር። ቪዲዮ ከጠቀማችሁና አዲስ ነገር ካገኛችሁበት ለጓደኞቻችሁ ሼር አድርጉት። እንደዚህ አይነት ጠቃሚ መረጃዎች እንዲደርሷችሁ ደግሞ ሰብስክራይብ ማድረጋችሁ እንዳትረሱ፣ የደውል ምልክቷንም ይጫኑ። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። ቻው።